ካንሰር ይሄ ቃል ብቻውን በጣም ከባድ ስሜት ይፈጠራል አይደል? ግን ከስሜቱ ባሻገር በህዋሶቻችን ደረጃ ላይ በትክክል ምን እየተከናወነ ነው? እስቲ ዛሬ ይህንን ውስብስብ የሚመስል ታሪክ በቀላሉ ለመረዳት እንሞክር። ሲያስቡት ሰውነታችን ውስጥ በትሪሊየን የሚቆጠሩ ህዋሳት አሉ። ሁሉም በስምምነትና በስርዓት ነው የሚሰሩት፣ ልክ እንደ ተቀናጃ ኦርኬስትራ ማለት ነው። ታዲያ ከነዚህ መሃል ጥቂቶቹ ህግ ሲጥሱ እና የራሳቸውን ዜማ መጫወት ሲጀምሩስ ምን ይፈጠራል? እንግዲህ የካንሰር ታሪክ የሚጀምረው ከዚሁ ነው። እሺ እንግዲህ ወደ መጀመሪያው ክፍል ስንገባ ይህ የህዋሳት አመጽ ወይም የህግ ጥሰት ከየት ነው የሚጀምረው? ይህንን ለመረዳት መጀመሪያ ካንሰርን ከመደበኛ ጤናማ የሰውነት እንቅስቃሴ የሚለየው ነገር ምንድን ነው የሚለውን በደንብ መለየት አለብን። በጣም ቀላል በሆነ አገላለጽ ካንሰር ማለት አንዳንድ የሰውነት ህዋሳት ከቁጥጥር ውጪ በሆነ መንገድ አድገው ወደ ሌሎች የሰውነት ክፍሎች የሚዛመቱበት በሽታ ነው። እዚህ ላይ ሁለት ቃላትን በደንብ እናጥንላቸው። አንደኛው ከቁጥጥር ውጪ የሚለው ነው። ይህ ማለት ሰውነታችን በተፈጥሮ አሁን እዚህ ጋር ማደግን አቁም የሚለውን ትዕዛዝ መስማት ያቆማሉ ማለት ነው። ሁለተኛው ደግሞ መዛመት የሚለው ነው። ይሄ ደግሞ በሽታው በአንድ ቦታ ብቻ ተወስኖ አይቀርም፣ የመስፋፋትና የመጓዝ አደገኛ ችሎታ አለው ማለት ነው። ልዩነቱ በጣም ግልጽ ነው። እስቲ እንመልከት። በተለመደው እና ጤናማው ሂደት ውስጥ ህዋሳት ያድጋሉ፣ ይከፋፈላሉ፣ ሲያረጁ ወይም ሲጎዱ ደግሞ በስርዓት ይሞታሉ። ሁሉም ነገር በቁጥጥር ስር ነው። በሌላ በኩል ደግሞ የካንሰር ሂደትን ስናይ ነገሮች ሙሉ ለሙሉ ይለወጣሉ። ያ ስርዓት ይፈርሳል። የተጎዱ ህዋሳት መሞት ሲገባቸው ይልቁንም ያድጋሉ፣ ይባዛሉ፣ ፍጹም ትርምስ ይፈጠራል። እሺ ብዙ ጊዜ እጢ የሚለውን ቃል ስንሰማ ቀጥታ ከካንሰር ጋር እናያይዘዋለን። ግን እጢ ሁሉ ካንሰር ነው? በፍጹም አይደለም። በጣም ወሳኝ የሆነ ልዩነት አለ። አደገኛ ያልሆኑ ወይም ቢናይን እጢዎች በአንድ ቦታ ላይ ነው የሚቆዩት፣ ድንበር አያልፉም። አዎ ትልቅ እየሆኑ ጫና ሊፈጥሩ ይችላሉ፣ ግን አይዛመቱም። አደገኛ ወይም ማሊግነንት የሚባሉት ግን እነሱ ናቸው ካንሰር የምንላቸው። ምክንያቱም ድንበር ጥሶ በአቅራቢያቸው ያሉትን ቦታዎች ይወራሉ፣ ይዛመታሉ። ዋናው ልዩነት ይሄ ነው። እንግዲህ እነዚህ የካንሰር ህዋሳት እንዲህ አመፀኛ እንዲሆኑና የሰውነትን ህግ እንዲጥሱ የሚያደርጋቸው ምንድን ነው? የራሳቸው የሆነ ልዩ ችሎታዎች አላቸው። ልክ የአመፀኞች መመሪያ መጽሐፍ እንዳላቸው ማለት ነው። እስቲ እነዚህን ልዩ የሚያደርጓቸውን ነገሮች እንመልከት። ይሄ ንጽጽር ልዩነቱን በጣም ግልጽ ያደርገዋል። ጤናማ ህዋሳት ትዕዛዝ ይቀበላሉ። እዚህ ጋር አቁም ሲባሉ ይቆማሉ። ከሌሎች ህዋሳት ጋር ሲጋጩ እድገታቸውን ያቆማሉ። የካንሰር ህዋሳት ግን ምንም ነገር አቁማቸው። አቁም የሚለውን ምልክት ችላ ይላሉ። የሰውነታችን በሽታ መከላከል ስርዓት ሊያጣፋቸው ሲመጣ ይደበቃሉ። ሙሉ በሙሉ ከቁጥጥር ውጪ ናቸው። ታሪኩ እዚህ ላይ አያልቅም። እነዚህ ህዋሳት እጅግ በጣም ብልጥ ናቸው። በህይወት ለመቆየት እና ለማደግ የሚጠቀሙባቸው አስገራሚ ዘዴዎች አላቸው። ለምሳሌ የደም ስሮች ወደ ነሱ እንዲያድጉ ያደርጋሉ። የራሳቸውን ምግብ አቅርቦት መስመር ይዘረጋሉ ማለት ነው። ከዚህም በላይ የራሳችንን በሽታ የመከላከል ስርዓት በማታለል እንዲረዳቸውና እንዲጠብቃቸው ሁሉ ያደርጋሉ። አስቡት። ይህ ሁሉ ትርምስ፣ ይህ ሁሉ አመጽ መነሻው ምንድን ነው? የችግሩ ስር ያለው የት ነው? መልሱ ያለው በእያንዳንዱ ህዋሳችን ውስጥ ባለው የመመሪያ መጽሐፍ ማለትም በዲኤንኤ ውስጥ ነው። አዎ ካንሰር በመሰረቱ የዘረመል በሽታ ነው። ታዲያ በዲኤንኤ ላይ ያለው ይህ ስህተት እንዴት ነው የሚፈጠረው? በዋናነት በሶስት መንገዶች ሊከሰት ይችላል። አንደኛ ህዋሳት በተፈጥሮ ሲከፋፈሉ በድንገት የሚፈጠር ስህተት ሊሆን ይችላል። ልክ አንድን መጽሐፍ ደግመን ስንጽፍ የፊደል ግድፈት እንደሚፈጠሩ ማለት ነው። ሁለተኛው ደግሞ በአካባቢያችን ባሉ ጎጂ ነገሮች ምክንያት ሊሆን ይችላል። ለምሳሌ እንደ ትንባሆ ጭስ ወይም ከልክ ያለፈ የፀሐይ ጨረር ያሉ ነገሮች በዲኤንኤ ላይ ጉዳት ያደርሳሉ። ሶስተኛው ደግሞ ከወላጆቻችን በውርስ ልናገኘው የምንችለው የዘረመል ለውጥ ሊሆን ይችላል። ይህንን ውስብስብ የዘረመል ጉዳይ በቀላሉ ለመረዳት
እስቲ አንድ የመኪና ምሳሌ እንጠቀም። ሰውነታችን ውስጥ የህዋስ እድገትን የሚቆጣጠሩ የተለያዩ ጂኖች አሉ። ፕሮቶ ኦንኮጂንስ የሚባሉትን እንደ መኪናችን የነዳጅ መስጫ ወይም ጋዝ ፔዳል አድርገን እናስባቸው። በተለመደው ሁኔታ ስንፈልግ እንረግጠዋለን፣ ስንፈልግ እንለቀዋለን። በካንሰር ጊዜ ግን ይሄ ፔዳል ተጭኖ ተጣብቋል ማለት ነው። እድገቱ ያለማቋረጥ ይቀጥላል። የእጢ ማቆሚያ ጂኖች ደግሞ ፍሬኑ ናቸው። ዋና ስራቸው እድገትን ማቀዝቀዝ እና ማቆም ነው። እነሱ ላይ ጉዳት ሲደርስ ፍሬን እንደሌለው መኪና ይሆናል ማለት ነው። በመጨረሻም የዲኤንኤ መጠገኛ ጂኖች አሉ። እነሱ ደግሞ የመኪናው ሜካኒክ ናቸው። ትንሽ ስህተት ሲፈጠር ሂደው ይጠግናሉ። ሜካኒኩ መስራት ሲያቆመስ ትንሽ ስህተቶች እየተደራረቡ ትልቅ ችግር ይፈጠራል። ካንሰር የሚፈጠረው እነዚህ ሶስቱ ነገሮች ሲበላሹ ነው። እሺ፣ እስካሁን ያወራነው እጢ በአንድ ቦታ ላይ ስለሚፈጠረው ችግር ነው። ካንሰርን ግን በተለየ ሁኔታ አደገኛ እና ገዳይ የሚያደርገው ነገር ቢኖር የመዛመት ችሎታው ነው። ይህ ሂደት በሕክምናው ሜታስታሲስ ይባላል። ይህ የመዛመት ሂደት ልክ እንደ አንድ ጉዞ ነው። እስቲ በደረጃ እንየው። መጀመሪያ አመፀኛዎች የካንሰር ህዋሳት ከነበሩበት ዋናው እጢ ይገነጠላሉ። ከዚያ በአቅራቢያቸው ወዳለ የደም ስር ወይም የሊምፍ ኖድ ውስጥ ሰብረው ይገባሉ። ልክ የሰውነታችንን አውራ ጎዳና እንደያዙ ማለት ነው። በዚህ መንገድ በደም ዝውውር ስርዓት ውስጥ ይጓዙና ሩቅ ቦታ ላይ ሲደርሱ ከደም ስሩ ወጥተው አዲስ ቦታ ላይ እጢ ይመሰረታሉ። አዲስ ቅኝ ግዛት እንደመመስረት ማለት ነው። እዚህ ጋር በጣም ልናስተውለው የሚገባው ወሳኝ ነጥብ አለ። ለምሳሌ የጡት ካንሰር ወደ ሳምባ ተዛመተ እንበል። ይህ በሽታ የሳምባ ካንሰር አይባል። ስሙ አሁንም የተዛመተ የጡት ካንሰር ነው። ለምን? ምክንያቱም ሳምባ ውስጥ ያሉት ህዋሳት የሳምባ ህዋሳት ሳይሆኑ ከመጀመሪያው ቦታ የመጡት የጡት ካንሰር ህዋሳት ናቸው። ይህንን መለየት ለሕክምናው እጅግ በጣም አስፈላጊ ነው። የዚህ የመዛመት ሂደት አደገኛነት ምን ያህል እንደሆነ ለመረዳት የብሔራዊ የካንሰር ተቋም አንድ በጣም ቁልፍ ነገር ይናገራል። አብዛኞቹ በካንሰር ህይወታቸውን የሚያጡ ሰዎች የሚሞቱት በዚህ በተዛመተ በሽታ ነው ይላል። ይህ የሚያሳየን የካንሰርን እውነተኛ አደጋ ለመረዳት ይህንን የስርጭት ሂደት መረዳት ምን ያህል ወሳኝ እንደሆነ ነው። እንግዲህ ስለ ካንሰር ስናወራ ብዙ የተሳሳቱ መረጃዎች እና አፈ ታሪኮች አሉ። እነዚህ ደግሞ አላስፈላጊ ፍርሃት ይፈጥራሉ። ታዲያ እስቲ በጣም ከተለመዱት የተሳሳቱ ግንዛቤዎች ጥቂቶቹን እንመልከትና እውነታው ምን እንደሆነ። በጣም ከተለመዱት ፍርሃቶች አንዱ ይሄ ነው። እጢን ለመመርመር ናሙና መውሰድ ወይም ባዮፕሲ ማድረግ አሊያም ደግሞ በቀዶ ጥገና ማውጣት ካንሰሩን ያሰራጫል ወይ የሚለው ስጋት። እስቲ እውነታው ምንድነው የሚለውን እንመልከት። መልሱ በጣም ግልጽና ቀጥተኛ ነው። በፍጹም አያደርግም። ይህ የመከሰቱ አጋጣሚ እጅግ በጣም ዝቅተኛ ነው። ምንም እንኳን በብዙ ሰዎች ዘንድ ይህ ስጋት ቢኖርም የሕክምና ባለሙያዎች የሚወስዱት ጥንቃቄ ይህንን አደጋ ወደ ሚደን ያቀርበዋል። ለምን ብንል የቀዶ ጥገና ሐኪሞች ህዋሳት እንዳይዛመቱ ለመከላከል በጣም ጥብቅ የሆኑ መደበኛ የአሰራር ሂደቶችን ስለሚከተሉ ነው። ለምሳሌ ለአንድ ቦታ የተጠቀሙበትን የቀዶ ጥገና መሳሪያ ለሌላ ቦታ አይጠቀሙም። እጢውን ሲያወጡ ህዋሳቱ እንዳይበተኑ ከፍተኛ ጥንቃቄ ያደርጋሉ። ስለዚህ ስጋቱ በጣም አነስተኛ ነው። እሺ፣ ወደ ሌላው የተለመደ አፈታሪክ እንለፍ። አመጋገብ፣ በተለይ ደግሞ ስኳር መመገብ ካንሰርን ያባብሳል ወይ? የካንሰር ህዋሳትን ይመግባል ወይ የሚለው ጥያቄ። እስካሁን ባለው ሳይንሳዊ መረጃ መሰረት ስኳር መብላት ካንሰርን እንደሚያባብስ ወይም ስኳርን ሙሉ ለሙሉ በማቆም ካንሰርን ማጥፋት እንደሚቻል የሚያሳይ ምንም አይነት ጥናት የለም። ግን እዚህ ጋር አንድ ግን አለ። ከፍተኛ የስኳር መጠን ያለው አመጋገብ ለከፍተኛ ውፍረት ሊዳርግ ይችላል። ውፍረት በበኩሉ ለተለያዩ የካንሰር አይነቶች ተጋላጭነትን እንደሚጨምር በደንብ ይታወቃል። ስለዚህ ግንኙነቱ ቀጥተኛ ሳይሆን በተዘዋዋሪ መንገድ ነው። እንግዲህ እንደተመለከትነው ካንሰር የዘረመል በሽታ ነው። ቴክኖሎጂ ያደገ ሲመጣ ደግሞ
የእያንዳንዱን ካንሰር ልዩ ሆነ የዘረመል አሻራ ወይም ካርታ ማንበብ እየቻልን ነው። ታዲያ ይሄ ምን ማለት ነው? ይህንን በሽታ የመዋጋቱ የወደፊት ሁኔታ ምን ይመስላል? የእያንዳንዱን ካንሰር በራሱ ልዩ የዘረመል መረጃ መሰረት ማከም ስንጀምር ምን ሊፈጠር ይችላል? ይሄ ለወደፊቱ ትልቅ ተስፋ የሚሰጥ ጥያቄ ነው።